ቆይ እንዳታሳልፉ እግዚአብሔር ስለናንተ ተነስቷል የሚገርማችሁ እግዚአብሔር ሰማይንና ምድርን ከፈጠረ በኋላ ምድር ባዶ ነበረች ይላል አንዳችም አልነበረባትም የምድርን ጥልቅ ስፍራ ሁሉ ጨለማ ውጦት ነበረ ይልና የእግዚአብሔር ቃል ሲናገር ከፍጥረት በፊት በነበረ ውሃ ላይ የእግዚአብሔር መንፈስ ይንቀሳቀስ ነበር ይላል ሰፎ ነበር ይላል የሚገርማችሁ እግዚአብሔር ቦታውን እስኪያስይዝ ድረስ ቦታውን ማግኘት ያለበት ውሃ ምድርን ሁሉ እንዳያጠፋ የእግዚአብሔር መንፈስ ለእግዚአብሔር ኃይል ያስገዛው ነበር የሚገርማችሁ ይሄ መንፈስ የሕያው የእግዚአብሔር መንፈስ ነው ይሄ መንፈስ ዛሬ ጨለማችሁን ሊያስወግድ ዛሬ ባዶነታችሁ ወደ ሙላት ሊቀይር ዛሬ ያጣችሁበትን ነገር ወደ እጃችሁ ሊያመጣ ዛሬ አቅማችሁ ጉልበታችሁ ውስን ግል በሆነበት ተአምራትን ሊያደርግ በኢየሱስም በዚህ ቀን በእናንተ ጉዳይ ላይ ተንቀሳቀሰ ይህ መንፈስ ክርስቶስን ከሞት የቀሰቀሰ የትንሣኤ መንፈስ ነው ዘላለማዊ የእግዚአብሔር መንፈስ ነው በዚህ ምሽት ጨለማ ከሕይወታችሁ ተወገደ ያቃታችሁና ካቅማችሁ በላይ ሆኖ የጠመመባችሁ ነገር በኢየሱስም ዛሬ አቀና ጸለይኩላችሁ ከዚህ ቀን ጀምሮ ምዕራፋችሁ የብርሃን ነው ጨለማ ከምዕራፋችሁ ተነሳ ይሄንን መልእክት አመን ብላችሁ ስትቀበሉ ተአምራት በቤታችሁ በሕይወታችሁ በኑሯችሁ በጤናችሁ በመንገዳችሁ በአገልግሎታችሁ ላይ ሆነ መንፈስ ቅዱስ በእናንተ ጉዳይ ላይ ተንቀሳቀሰ ላይክ ሼር አድርጉ በጌታ በኢየሱስም ተባረኩ